አንዳንድ እህቶች አሉ ፊት ላይ ምናምን የምትለቀለቅ ነገር አለች። ውዱ ካደረኩኝ እሱ ይነሳብኛል። ምንድነው ስሙ? ምን ሜካፕ? ሜካፕ ነው። ፊት ላይ ሜካፕ ትለቀለቃለች። ከዛ ውዱ ካደረኩኝ ይነሳል። አስር የለ ዙሁር የለ የሰርግ ቀን አላህ ያ ቀን የመጨረሻ ጥሪ ቢሆንስ? ሁሌ ነው አመለሽ እህቴ፣ የመጨረሻ ጥሪያችን ሁሌ ምናስብ የሆነ ወንጀል ልንወርቅ ስናስብ ዛሬ የመጨረሻ ጥሪ ቢሆንስ? ዛሬ ተሳስቼ ሀጅ ነብይ አቅፌ ሲሄድ እዚሁ የመጨረሻ ቢሆንስ ብለን እናስብ። ተሳስቼ ጓደኞች አሳሳቱኝ አስካሪ መጠጥ ስጎነጭ የመጨረሻ ቀኔ ቢሆንስ እንበል። ጨለማ ተገነው ብዬ የሆነ ሰውን ልደበድብ፣ ልፈነክት፣ ልወጋ፣ ገንዘቡን ልዘርፍ ስል የመጨረሻ ቀኔ ቢሆንስ ብለን እናስብ። እናት አባቴን እጭ ስል የመጨረሻ ቀኔ ቢሆንስ ብለን እናስብ። ሰላት እየተሰገደ ኳሱ እዛ ጋር ሲጮህ ምን ሲባል ቆይ ኳሱን ፋይናል ነው ልይ ብዬ ሲሄድ አዛኑን ትቼ ሰላቱን ትቼ እዛ ሲሄድ የመጨረሻ ቀኔ ነው ብዬ ላስብ። ለምን ከተባለ የሰው ልጅ ከሞተበት የሚቀሰቀሰው ባለበት ሁኔታ ነው። ባለበት ዩብዓሱ ኩሉ አብድን ሁሉም ያንዳንዱ ባሪያ ከቀብሩ ይነሳል። አላማ ማተ ዐለይሂ በሞተበት ሓል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ረዋሁ ሙስሊም ኢማም ሙስሊም የዘገቡት ነው። ኸምር እየጠጣህ ከሞትክ እዛው ላይ ማለት ነው። ሰላት እየሰገድክ ከሞትክ ማሻአላህ በዛው ላይ ማለት ነው። ግልጽ ነው። ይሄ መንገዳችንን እንያዝ፣ እናስተካክል። ሶስተኛው ምክሬ ሙስሊም ነህ፣ የነብዩ ኡማ ነህ፣ አርያ መሆን ጀለብህ። አንተ ሰዎችን ልትከተል አይገባም። ከአንተ ሊኮረጅ ይገባል። በስነ ምግባርህ በነብዩ ሰለላሁ ዐለይሂ ወሰለም ሱናን በመከተል ከአንተ ሊወሰድ ይገባል እንጂ አንተ ከሰዎች ልትወስድ አይገባም። ወጣቶች ይህን ፕሮግራም የምትከታተሉ የፀጉር አቆራረጣችሁ አስተካክሉ። ረሱል ሰለላሁ ዐለይሂ ወሰለም የከለከሉት ጉዳይ ነው። ነሃ አኒል ቀዘዕ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ቀዘዕ ከሚባል የፀጉር አቆራረጥ ከልክለዋል። ይህን ሲናገሩ አብዱላህ ብን ዑመር ባስተላለፉት ሐዲስ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ነሃ አኒል ቀዘዕ ስለ ቀዘዕ ከልክለዋል ሲባል ቃለ ቁልቱ ሊናፊዕ ናፊዕ ከአብዱላህ ብን ዑመር ይዞ ነበርና አልኩት ወመል ቀዘዑ ቀዘዕ የሚባል ነገር ምንድን ነው ሲባል ቃለ ዩሕለቁ ባዕዱ ራእሲ ሰቢይ ወዩትረኩ ባዕዱ የህፃን ልጅ ከፊሉን ፀጉር ይቆረጣል፣ ከፊሉ ይተዋል ማለት ነው። እንደ እስላም ማሳደግ ይቻላል። ሙሉ ካሳደግከው ችግር የለም እኩል ማለት ነው። ግን እየተንከባከብከው እያበጠርከው እየታጠብ እየቀባው እንክብካቤ ይፈልጋል። ንጽህና በእስላም ትልቅ ቦታ ስላለው ወይ ከተቆረጥክ ሙሉ መቆረጥ ነው። እዚች ጋር ተቆርጠህ እዚህ ጋር ምንድነው መደብ ነገር የሚመስል ነገር ምተው ከሆነ አይሆንም። አንድ ወንድም ጀናዛ ሲታጠብ አንዳንዴ የሚያስደነግጥ ነገር ይከሰታል አለ። ምን ስል እንደው ብዙ ወጣት በድንገት የሚሞትና ጀናዛ ስናጥብ እንዲሁ ፀጉራቸው ላይ ደርሶ እዚሁ አካባቢ ባዶ ሆኖ ስናይ ያስደነግጣል። እንደው ይሄን ምክር ቢጤ ቢሰጥልን አለ። አዎ ሙስሊም ነህ አንተ ወንድሜ። አርያ የምታደርገው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አሳድገዋል። እዚህ ጋር ደርሷል ፀጉራቸው። እኩል ማሳደግ ትችላለህ ወንድሜ። ከተቆረጡ እኩል ተቆረጠው። አንዱን ባዶ አንዱን ደግሞ ትልቅ ማድረግ ያ ነው የተከለከለው። እኛ አርያ ስላለን ማለት ነው። ዛሬ በጣም የሚያጅባችሁ ልጆቻችን አርያ አድርጎ የሚይዙ ሰዎች ማለት ቤት ላይ ጠይቃችኋል። ኬጂ ሲመረቁ ማሻአላህ ኢንጂነር መሆን እፈልጋለሁ አይደል? ፓይለት መሆን እፈልጋለሁ። አንዳንድ ደግሞ ማሻአላህ ዳኢ መሆን እፈልጋለሁ፣ የመስጊድ ኢማም መሆን እፈልጋለሁ። ሲመረቁ አይታችኋል። ጽሁፋቸው ላይ አሉ። ይሄ ልጆች ያላችሁ ታዩታላችሁ፣ ታቁታላችሁ። እኛ ግን ልጃችንን ምን አይነት አርያ ላይ ነው ያለው?